ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጮቻችን። ይህ አይኮን ፉትቦል ኢትዮ ሲሆን በዓለም ዋንጫ የግማሽ ፍጻሜ የመጀመሪያ ጨዋታ ስፔን ከፈረንሳይ የሚያደርጉት ጨዋታ ይጠበቃል። ዛሬ ምሽት 4 ሰዓት ላይ የሚደረገው ይህ የዓለም ዋንጫ የግማሽ ፍጻሜ ጨዋታ ስፔንን ከፈረንሳይ ያገናኘ ሲሆን በዓለም የእግር ኳስ ደረጃም አንደኛና ሶስተኛ ላይ የሚገኙ ሀገራትን የሚያገናኝ ይሆናል። በዚህም መሰረት ፈረንሳይ በዓለም የእግር ኳስ የፊፋ የእግር ኳስ ደረጃ ላይ አንደኛ ላይ የምትገኝ ስትሆን ስፔን ደግሞ በአንጻሩ አርጀንቲናን ተከተላ በሶስተኛ ደረጃ ላይ ትገኛለች። ከዚህ በተጨማሪ ደግሞ የግማሽ ፍጻሜው ጨዋታ ነገ የሚቀጥል ሲሆን እንግሊዝን ከአርጀንቲና የሚያገናኝ በመሆኑ የ1986ቱን የዲያጎ ማራዶናን ገድል ሊዮኔል ሜሲ ይደግም ይሆን የሚለውን የምንመለከትበት ጨዋታ ይሆናል። ከዛ ጨዋታ ስንመለስ ግን ዛሬ ምሽት የሚደረገው የፈረንሳይና የስፔን ጨዋታ በተለይ በፈረንሳይ በኩል ከጀርመንና ከብራዚል በመቀጠል ለ3 የዓለም ዋንጫዎች በተከታታይ ለፍጻሜ የምትደርስ ሀገር ለመሆን ስትሞክር፣ ከዚህ በተጨማሪ ደግሞ ስፔን በበኩሏ በ2010 ካነሳቸው የዓለም ዋንጫ ውጪ ለመጀመሪያ ጊዜ የዓለም ዋንጫ ፍጻሜ ላይ ለመድረስ የዛሬ ምሽቱን ጨዋታ በትጋት ታደርጋለች። ነገር ግን ሁለቱ የአውሮፓ ታላላቅ የእግር ኳስ ሀገራት የሚያደርጉት ፊልሚያ ልክ እንደ ኢንግላንድና አርጀንቲና ሁሉ ማራኪ ታሪክ ያለው ፊልሚያ ነው። አብዛኛው ገለልተኛ የእግር ኳስ አፍቃሪ ሊማረክበት የሚችል ነው። ምክንያቱም በውስጡ በርካታ የዓለም ምርጥ የሆኑ የኳስ ጥበበኞች ያሉበትና ተከላካዮችን የሚያስጨንቁ ከዋክብት እንዲሁም ደግሞ በታክቲክ ረገድ በጣም ረቀቅ ያሉ ሁለት አሰልጣኞችን የያዙ ትልልቅ ሀገራት የሚያደርጉት ጨዋታ በመሆኑ ምክንያት ጨዋታው እጅግ አጓጊና ተጠባቂ ሆኗል። ይህ የእግር ኳስ ቶርናመንት ከተጀመረበት ከ33 ቀናት በፊት ጀምሮ ዓለም እየጠበቀ ያለው ፈረንሳይ እንዴት ልታሸንፍ እንደምትችል የሚመለከተውን ነው። በኪሊያን ምባፔ የሚመራውና በኦስማን ዴምቤሌ እንዲሁም ማይክል ኦሊሴና ዴዚሪ ዱዌ የሚታገዘው በነፃነት የሚፈነጨው የፈረንሳይ ፍሮንት ፎር እንዴት ሊቆም ይችላል? ይህንን ለማድረግ ደግሞ ብቸኛዋ ሀገር በአሁኑ ሰዓት ስፔን እንደሆነች ይነገራል። እንደ ማንኛውም ሌላ ቡድን ጨዋታ ለመቆጣጠር የራሷ ፍላጎትን ለመጫን የሚያሳይ ልዩ ብቃት ያላትና የነሱ የጨዋታ ስልት ተጋጣሚ ቡድንን ኳስ ለመንፈግ የሚያስችል በመሆኑ በዚህ ቶርናመንት እስካሁን ድረስ ተወዳዳሪ ያልተገኘለት የኳስ ቅብብሎሽ ወይም ደግሞ ፖሴሽን ሼር ያላቸው ሀገር ስፔን ብቻ ናት። ይህንንም በመረጃ ለማስደገፍ ያክል የሚከተሉትን ቁጥሮች እንመልከት። በተለይም አቨሬጅ ፖሴሽንን ስንመለከት ስፔን በዓለም ዋንጫ ከፍተኛ ፖሴሽን ያላት ሀገር መሆኗን ያሳያል። በዚህም ደግሞ 66% የኳስ ፖሴሽን ሲኖራት፣ ፈረንሳይ በአንጻሩ ደግሞ በስድስቱ ጨዋታዎች 58.4% የሆነ አቨሬጅ የቦል ፖሴሽን አላት። ፋይናል ሰርድ ወይም ደግሞ አታኪክ ሰርድ ወይም የተቃራኒ ቡድን የኦፖነንታቸው ሃፍ ላይ ወይም ደግሞ ግብ ክልል ውስጥ ብዙ ኳስ በመቀባበልም እንደ ስፔን ብዙ ኳስን የተቀባበለ ሀገር የለም። ይህንንም ለማድረግ ደግሞ 1168 ኳሶችን መቀባበል ስትችል፣ ፈረንሳይ በአንጻሩ 945 ኳሶችን መቀባበል ችላለች። ከዚህ በተጨማሪ ደግሞ ሃይ ተርኖቨር ወይም ደግሞ ያገኙትን አጋጣሚ ወደ እድል በመጠቀምና በመሞከር ደግሞ ስፔን 56 ጊዜ ይህንን ማድረግ ስትችል፣ ፈረንሳይ በአንጻሩ ደግሞ 42 ጊዜ ማድረግ ችላለች። ከዚህ በተጨማሪ ፕሬስድ ሲኩዌንስ ወይም ደግሞ ከአንድ ተጫዋች ወደ ሌላ ተጫዋች የሚያደርጉት ፕሬስድ ሲኩዌንስ ወይም ደግሞ ተጽዕኖ መፍጠር ስፔን 88 ጊዜ ማድረግ ስትችል፣ ፈረንሳይ በአንጻሩ 77 ጊዜ ማድረግ በመቻሏ ያላትን የፖሴሽን ሼር ከፍተኛ እንዲሆን ያደርጋል። ከዚህ ውጪ ስንወጣ ደግሞ ጎሎችን ስንመለከት ፈረንሳይ በዚህ የበለጠች ስትሆን በዚህም 16 ጎሎችን ማስቆጠር ስትችል፣ ስፔን በአንጻሩ 11 ጎሎችን ብቻ ማስቆጠር ችላለች። ከዚህ በተጨማሪ ደግሞ ኤክስጂ ወይም ደግሞ ኤክስፔክትድ ጎሎችን ስንመለከት ስፔን 11.70 የሆነ እድል መፍጠር ስትችል፣ ከነዚህም ውስጥ 11ን ጎል ማድረግ ስትችል፣ ፈረንሳይ በአንጻሩ ግን 14.34 የሆነ ኤክስፔክትድ ጎል የነበራት ቢሆንም ቅድም ማንሳት እንደቻልነው ማስቆጠር የቻለችው ግን 16 ጎል ነው። በዚህም መሰረት እንግዲህ ኢንዲቪጁዋል ብሪሊያንስ ወይም ደግሞ ያላት የተጫዋቾች ጥራት ከሚጠበቀው በላይ ጎልን ማስቆጠር እንድትችል እድል ሰጧታል ማለት ነው። ታች ኢን ኦፖዚሽን ሃፍ ወይም ደግሞ የተቃራኒ ቡድን የግብ ክልል ውስጥ ብዙ ኳስ በመንካት ደግሞ ስፔን አሁንም የምትበልጥ ስትሆን 226 ጊዜ ኳስን መቀባበል ችላለች። ፈረንሳይ በአንጻሩ 179 ጊዜ ኳስን መቀባበል ችላለች። ይህ ቁጥራዊ አሃዝ የሚያሳየው የስፔን ብሔራዊ ቡድን ያለውን የከፍተኛ የሆነ የእግር ኳስ ብልጫ ወይም ደግሞ የፖሴሽን ብልጫ፣ ምናልባትም ጎልን ካገኙ የማይምሩት የሆኑትን የፈረንሳይ አራት አጥቂዎች
ቀጥታ ኳስ ሳያገኙ ብዙ እንዲቆዩ ወይም ደግሞ ኳስን በማንሸራሸር ስፔን ኳስን በራሷ እግር ውስጥ በማስቆየት ፖሴሽንን በመብለጥ ኳስ እንዳያገኙ ተቃራኒ ቡድንን ማስራብ የምትችልበት መንገድ ምናልባት አሸናፊ ሊያደርጋት ይችላል። ይህ በእንዲህ እንዳለ ምንም እንኳን የፈረንሳይ ብሔራዊ ቡድን አራት ከፊት ያሉ ተጫዋቾች አደገኛ ቢሆኑም የስፔን ሌላኛው ጥንካሬ የሆነው ደግሞ የመከላከል አቅሟ ነው። የመከላከል አቅሟን ስንመለከት በዓለም ዋንጫው እስካሁን አንድ ብቻ ጎል የተቆጠረበት ብሔራዊ ቡድን ሲሆን ከዚህም በተጨማሪ ደግሞ አጌንስት ጎል ኤክስፔክትድም ስንመለከት ደግሞ 2 ጎል የማይሞላ ወይም ደግሞ የተቆጠረበት አንድ ጎል ብቻ ነው። ምክንያቱም 1.84 ሆኖ ስለምናገኘው። ከዚህ በተጨማሪ ደግሞ የተሞከረባቸውን ሙከራ ብዛትም ስንመለከት እስካሁን በ6 የዓለም ዋንጫ ጨዋታዎች 7 ሙከራዎች ብቻ የተደረገባቸው ሲሆን ከዚህም በተጨማሪ ኤክስፔክትድ ጎል ፐር ፌስ ደግሞ ሲሆን ደግሞ ወይም ደግሞ በተጫወቱበት ጨዋታ በሙሉ ሲታሰብ ደግሞ 0.05 ወይም ደግሞ ኦልሞስት 0-0 የቀረበ ቁጥር ነው ማለት ነው። ከዛም በተጨማሪ ደግሞ ቦል ሪከቨሪ ስም 303 ኳስን ቦል ቶሎ ሪከቨር በማድረግ በዓለም ዋንጫው ሁለተኛው ብሔራዊ ቡድን በመሆን ከዛ በላይ ባሉት ቁጥሮች ግን በሙሉ በዓለም ዋንጫ ጠንካራው የመከላከል ቡድን ያደርገዋል። በእነዚህ ልዩ ብቃቶቿ ላይ በመደገፍ ስፔን የፈረንሳይን ማጥቃት ለመግታትና በጥንቃቄ ጊዜያትን መርጣ ጉዳት የምታደርስበት መንገድ ነው። የፈረንሳይ የማይቀሬ አሸናፊነት ትረካን ለማበላሸት ከየትኛው ውድድር በላይ የስፓኒሽ ብሔራዊ ቡድን ትልቅ ግምት እንዲሰጠው አድርጓል። ነገር ግን ጥንቃቄ የሚሹ ሌሎች ጉዳዮች አሉ። የስፔን ጥበባዊ አጨዋወት እስካሁን ላይ ብልጭታው የታየ ሲሆን ሎስ አርቲስቶች ወይም ደግሞ እነዚህ አርቲስቶች የተባሉ የስፔን ብሔራዊ ቡድን ተጫዋቾች የፈጠራ ብቃታቸው ገና ሙሉ ለሙሉ ቅርጹን አላገኝም። ባለፉት 2 ጨዋታዎች ፖርቹጋልና ቤልጂየምን በጥሎ ማለፍ ጨዋታዎች ሲያሸንፉ በአሳማኝ በሆነ መልኩ ሳይሆን ተቀይሮ በገባው በሚካኤል ሜሪኖ ድንቅ ብቃት ታግዘው መሆኑን ሊታወስ ይገባል። የመጨረሻ 3 ግንኙነታቸውን ስንመለከት ማለትም የፈረንሳይና የስፔንን የመጨረሻ 3 ግንኙነት ስንመለከት የመጨረሻ ጊዜ የተገናኙት ጁን 2025 ሲሆን ስፔን ፈረንሳይን 5-4 በሆነ ውጤት በኔሽንስ ሊግ ሴሚፋይናል ማሸነፍ ችላ ነበር። ከዛ በፊት ደግሞ እንዲሁ በ2024 ጁላይ ወር ላይ ስፔን 2-1 ፈረንሳይን በዩሮ ሴሚፋይናል ማሸነፍ የቻለች ሲሆን በኦክቶበር 2021 ስፔን ፈረንሳይን ገጥማ ፈረንሳይ 2-1 ያሸነፈችበት የኔሽንስ ሊግ ፍጻሜ ጨዋታም እንዲሁ የሚረሳ አይደለም። ከዚህም በተጨማሪ የስፔን የማጥቃት ተጫዋቾችን ስንመለከት ላሚን ያማል የተቀዛቀዘ የዓለም ዋንጫ እያከናወነ የሚገኝ ሲሆን ኒኮ ዊሊያምስ ደግሞ በአንጻሩ ምንም ጨዋታ ያልጀመረ ነገር ግን ባለፈው በቤልጂየም ጨዋታ ተቀይሮ መግባት የቻለ ቢሆንም ከጉዳቱ ማገገም ያልቻለ ሲሆን ከዚህ በተጨማሪ የሚካኤል ኦሪዛባል 4 ጎሎች በሳውዲ አረቢያ 2 እና እንዲሁም ደግሞ በኦስትሪያ ላይ ያስቆጠራቸው 2 ጎሎች ምናልባት እጅግ ደካማ የሚባል የስፔን ብሔራዊ ቡድን የማጥቃት ክፍልን የሚገልጽ ይሆናል። በፈጠራ ረገድ ፍራንስ እጅግ በጣም ፈርቀዳጅና ከሁሉም የዓለም ሀገራት ውስጥ ከፍተኛ ቁጥሩን የያዘች ሀገር ሆና ትገኛለች። ምንም እንኳን በዓለም ዋንጫው ብዙ ጎል ያስቆጠረችው ሀገር አርጀንቲና ብትሆንም ከአርጀንቲና በ1 ጎል አንሳ ፈረንሳይ ትከተላለች። ነገር ግን ብዙ ባስቆጠረ ከተመለከት ነው ከእንግሊዙ ሃሪኬን እና ከጁድ ቤሊንግሃም ቀድመው 5 እና 8 ጎል ማግባት የቻሉት የፈረንሳይ ብሔራዊ ቡድን አጥቂ የሆኑት ኪሊያን ኢምባፔ እና የባሎንዶር አሸናፊ የነበረው ኡስማን ዴምቤሌ ናቸው። ከዚህም በተጨማሪ ደግሞ ኳስን በመፍጠርና ብዙ አሲስቶችን በማድረግ ቻርቱን እየመራ የሚገኘው ደግሞ እንዲሁ ከፈረንሳይ ብሔራዊ ቡድን ማይክል ኦሊሴ ሆኖ እናገኘዋለን። ውድ አድማጮቻችን እንደሚታወቀው ሁሉ የመሃል ሜዳ ፍክክሩን ስንመለከት ፈረንሳይ አሰላለፏ እስከዛሬ እንደነበረው 4-2-3-1ን አሰላለፍ ይዛ የምትገባ ከሆነ እስካሁን እንደነበረው ሁሉ 2 ሆልዲንግ ሚድፊልደሮችን ይዛ የምትጫወት ይሆናል። በዚህም መሰረት ማኑ ኮኔና አድሪያን ራቢዮት መሃል ሜዳውን በስፔን ሊበለጡ እንደሚችሉ ግልጽ ነው። ለዚህም ደግሞ ዋነኛ ማሳያ የሚሆነው የስፔን ብሔራዊ ቡድን አሰላለፍ 4-3-3 ሆኖ በመሃል ሜዳ ላይ ሮድሪ እንዲሁም ደግሞ ፋቢያን ሪዩዝ እና ዳኒ ኦልሞ የሚሰለፉበት የመሃል ሜዳ በተለይም ደግሞ ፔድሪን የሚጨምር ከሆነ በፈረንሳይ ብሔራዊ ቡድን ላይ ከፍተኛ የሆነ የእግር ኳስ ብልጫ ወይም ደግሞ የኳስ ቁጥጥር ሊኖራቸው እንደሚችል ይጠበቃል። ይህም ሆኖ ግን ውድ አድማጮቻችን ግምቶች አሁንም ፈረንሳይ ለእሁዱ የፍጻሜ ጨዋታ በቀላሉ እንደምታልፍ አድርገው
አድርገው ይገምቷታል። በብዙ መልኩ የወቅቱ ግስጋሴ ወይም ሞመንተም ከነሱ ጋር ነው። በተለይ በጥሩ አቋም የሚገኙት አራቱ የፊት መስመር አጥቂዎቻቸው ጨዋታውን በቀላሉ ይወስናሉ ተብሎ ይጠበቃል። በሚገርመው ሁኔታ ደግሞ ዛሬ በባስቴል ዴይ ወይም ደግሞ የፈረንሳይ የነጻነት ቀን በሆነበት ቀን ይህ ጨዋታ የሚደረግ ሲሆን ስፔን በአንጻሩ ቅድም በጠቀስናቸው ጠንካራ ጎኖቿ መሰረት በማድረግ የፈረንሳይን የመጫወት አቅም በማዳከም ጎሎችን አስቆጥራ ወደ ዓለም ዋንጫ ፍጻሜው ልትደርስ ትችላለች። ውድ አድማጮቻችን የአሰልጣኞችን አስተያየት ስንመለከት ደግሞ የፈረንሳዩ አሰልጣኝ ዲዲየር ደሾፕ እኛ እነሱን በደንብ እናውቃቸዋለን፣ ምክንያቱም የአውሮፓ ዋንጫ አሸናፊ እንደሆኑና ክብር እንደሚገባቸው ጠንቅቀን እንረዳለን ብለው ክብር የገለጹ ሲሆን ከዚህ በተጨማሪ ደግሞ የስፔኑ ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ በአንጻሩ ደግሞ ያላቸውን ግስጋሴ ይታወቃል። ዓለም ላይ ቁንጮ ወይም ደግሞ ምርጡ ቡድን እነሱ ናቸው፣ እኛም ግን በዚህ ሰዓት ጥሩ አቋም ላይ እንገኛለን ሲሉ አስተያየታቸውን ሰጠዋል። ከዚህ በተጨማሪ ክብር ባለውና ተቃራኒ ቡድንን በማያንቋሽሽ ሁኔታ ላሚን ያማልም እኛ በአሁኑ ሰዓት ፈረንሳይን ልናቆም የምንችል ብሔራዊ ቡድኖችን ያለ ሲሆን ከዚህ በተጨማሪ የፈረንሳይ ብሔራዊ ቡድን ተጫዋቾችም እንደዚሁ ስለ ሀገራቸው ብሔራዊ ቡድን ጠንከር ያለ አስተያየት በመስጠት መከባበራቸውን የገለጹ ሲሆን ከዚህ የእግር ኳስ ዜና ወጣ ባለመልኩ ደግሞ የቀድሞ የስፓኒሽ ጠቅላይ ሚኒስትር ስለ ፍሬንች እግር ኳስ ቡድን በተናገሩት ንግግር የዘረኝነት ክስ ቀርቦባቸዋል። ማሪዮ ራጆሆ የፈረንሳይ ብሔራዊ ቡድን ምንም አይነት የፍሬንች ተጫዋቾች የሉትም ብለው ከጻፉ በኋላ በሁለቱ ሀገራት ያሉ የፖለቲካ መሪዎች ጠንካራ ግጸሳን ሰንዝረውባቸዋል። የቀድሞው የስፓኒሽ ወግ አጥባቂ ወይም ኮንዘርቫቲቭ ጠቅላይ ሚኒስትር የነበሩት ማሪዮ ራጆሆ በወርልድ ካፕ የጋዜጣ አምዶች ላይ የፈረንሳይ ብሔራዊ ቡድን ምንም አይነት የፈረንሳይ ተጫዋቾች የሉትም ብሎ ከጻፉ በኋላ እየበረታ የመጣ የዘረኝነት ክስ እየገጠማቸው ይገኛል። ከ2011 እስከ 2018 በስልጣን ላይ የነበሩት ራጆይ በፍራይዴይ ዕለት ለኦንላይን ጋዜጣ ኤልዲቤቴ በጻፉት ጽሑፍ ስፔን ከፈረንሳይ ጋር የሚያደርጉትን ተጠባቂ የሴሚፋይናል ጨዋታ አስመልክተው አስተያየታቸውን ሰጥተዋል። ፈረንሳይ ሁለት ጊዜ የዓለም ሻምፒዮን እንደነበረችና ባለፈው ወርልድ ካፕም ላይ ግማሽ ፍጻሜ ተፋላሚ እንደነበረች ማስታወስ ተገቢ ነው ሲሉ ጽፈዋል። ከዚህ በተጨማሪ በዚህ ዓለም ዋንጫ ላይ ያደረጓቸውን ጨዋታዎች በሙሉ ያሸነፉ ሲሆን በአሁኑ ወቅት በፊፋ ራንኪንግም አንደኛ ደረጃ ላይ ይገኛሉ። በተጨማሪም እጅግ ቶፕ ሌቭል ላይ የሚገኙ ስኳድ አላቸው። ይህ ሲባል ግን ምንም አይነት የፈረንሳይ ተጫዋቾች የላቸውም። እናም በጣም ጥሩ ሁኔታ እየተጫወቱ ይገኛሉ። በጣም አስፈሪ ተቀናቃኝ ወይም ደግሞ ፎርሚደብል ኦፖነንት ናቸው ሲሉም አስተያየታቸውን አስፍረዋል። በቅርቡ አንድ የፓራጓይ ሴኔት በኪሊያን ምባፔ ላይ ካደረገችው የዘረኝነት የማህበራዊ ሚዲያ ጥቃት ጋር ንጽጽር ያካተተው የሪጆይ ንግግር ከአሁኑ የስፔን ጠቅላይ ሚኒስትርም ቢሆን ጠንከር ያለ ምላሽ አስከትሏል። አሁንም ቢሆን የአንድን ሀገር ወገንተኝነት በቤተሰብ ስም፣ በተወለዱ ቦታ ወይም ደግሞ በቆዳ ቀለም የሚለኩ ሰዎች አሉ ሲሉ ፔድሮ ሳንቼዝ በኤክስ ድረገጻቸው ላይ በጻፉት መልእክት አስፍረዋል። ሌሎች ደግሞ ይህንን የሚለኩት በሀገር ውስጥ ባለን ስር ወይም ደግሞ ሩት ሲሆን አንዳንዶች ደግሞ ለሀገሪቱ አስተዋጽኦ ለማድረግ ባለን ፍላጎት ነው። እግር ኳስ በመጫወት አረጋውያንን በመንከባከብ ወይም ደግሞ የንግድ ስራን በመክፈት ስፔን የነዚህ የሚወዷትን የሚመስለች ሀገር ነች። በዘረኝነት መግለጫዎችም ለሚያሳፍሯት አይደለችም ሲሉ የቀድሞውን ጠቅላይ ሚኒስትር ተችተዋል። የሮጆይ ንግግር በፈረንሳይ በኩል ከፍተኛ ቁጣን ቀስቅሷል። ይህ ፈጽሞ ተቀባይነት የሌለ ነው ሲል የፈረንሳይ የውስጥ ጉዳይ ሚኒስቴር ሴኔት የሆኑት በእሁድ ዕለት በፈረንሳይ ቴሌቪዥን ጣቢያ ቀጥታ ተናግረዋል። ይህ ፈጽሞ ፈረንሳይን አይወክልም። ፈረንሳይ ሁሉም ሰው ሊያድግባትና የራሱ ቦታ ሊያገኝባት የምትችል የብዙሃን ሀገር ናት ሲሉም አስተያየታቸውን አክለዋል። የፍሬንች ሶሻሊስት ፓርቲ መሪ የሆኑት ኦሊቬር ፋዩ በበኩላቸው የፍሬንች ናሽናል ቲም ሙሉ በሙሉ በፍሬንች ሲቲዝን የተሞላ መሆኑን ገልጸዋል። ፍሬንች በዘር ላይ የተመሰረተች አገር አይደለችም፣ የቆዳ ቀለም ወይም ሃይማኖት የላትም ሲሉ እሳቸው በኤክስ ላይ ባሰፈሩት ጽሑፍም እንዲሁ አክለዋል። እሷ በሪፐብሊካን መስፈርት ወይም ደግሞ ሞቶ ዙሪያ የተወለደች የፖለቲካ ሀገር ነች። ይህም ለዘረኝነት ቀኝ ዘመም ከፍተኛ ቅሬታን የሚፈጥር ነው በማለት አስተያየታቸውን እንዲሁ አክለዋል። ሌላው ደግሞ የፍሬንች ኮሚኒስት ፓርቲ መሪ የሆኑት ፋቢያን ሩዜል በራጆይ ላይ ያላቸውን ውግዘት የገለጹ ሲሆን የእሳቸው ንግግር ምባፔን ፈረንሳዊ ለመምሰል እጅግ የሚጥር ቀኝ የተገዛ ካሜሮናዊ ስትል ከጠራችው ከፓራጓያን ሴኔት ካስቴላ አምብሬላ ዘረኛ የስድብ ናዳ ጋር የሚመሳሰል መሆኑን ተናግረዋል። ሩዜል እንዲህ ብለዋል። ቆንጆ የፍሬንች ቲም ቡድናችን ለማበሳጨት ሲሉ አጸያፊ ዘረኝነት ከመጥፋት ውጪ ምንም ሊያደርጉ አይችሉም በማለት እንዲሁ ሌሎች ደግሞ የተለመደውን አካሄድ ተመልክተዋል። የፈረንሳይ ሚኒስትር ፎር ኦቨርሲስ ቴሪቶሪስ የሆኑት ናሙቱ ሙቹዋምቡ እንዲህ ብለዋል። ባሸነፍን ቁጥር
ያው ተመሳሳይ የዘረኝነት አባዜና ስድቦች እንደገና ይከሰታሉ። እነዚህ ዝም ብለው የአፍ ወለምታ አይደሉም። ከዚህ በተጨማሪ ሁሉንም ህጋዊ መንገዶች በመከተል ወደ ፍርድ የምናቀርብ መሆኑንና ነገሮች እንዲህ በቀላሉ የሚቀሩ እንዳልሆነም እንዲሁ የፈረንሳይ ባለስልጣናት እየተናገሩ ይገኛሉ።